ፍቅሬ ለመሆን ምን ሆነሽ ቆንጆ ጊዜ ያሳለፍን ነበር እኮ ምን ሆነሽ ነው ጆሮዬን ያወቅሽ እንደሚያምር ሰላም ልበልሃ ደስታዬ ልበልሃ ፈዋሽ ልበልሃ ተረጋጊ ጉሮሮሽ ምንድነው የወጋሽ ነገር አለ የተሰነቀረ ነገር አለ ለከኳ አይደለም ድምጽሽ ለጆሮ እየተሳሰበ ነው እንጂ ተረጋጊ ደሞ ነገርሻለሁ አንቺ ካቶ ገድል ወይዘሮ አረገሽ ወይኔ ነነጅ አትየሽ ምንሽ ቤት ያለውን አያቁታል አዎ አውቃለሁ ነባ ፈልጋ ነው ጋልቡት ሻሻ ያንተ መጫወቻው እየቀረው አይደለ ቆይ አገኛለሁ ወንድሜ አይታ አትለፈኝ እባክህ ሚስት ያረባ ሀገር ሄዳብኝ ጥላው ሄዳ ነው ገና 4 ወሩ ነው ጥላብኝ ሄዳ ነው ታፍቶ ነው አፋጥሩ ምግብ ነበር ማለት ወይኔ ተቸገርኩ ወንድሜ ወንድ ልጅ አራጂ አይታል ለብድ ነው ቆንጆ እና የእናቱ መስሎት እኮ ነው የእናቱ መስሎት እኮ ነው ኧረ እባክህ ወንድሜ እንዳዘልከው እኔም ሰማው እንደዚህ ያስታረገድ ይሄን ፍላጎት መስማት አለበት ይሄን ቀልድ ኧረ ለፊላ ፊላ ማን ነው የሚገርም ቀልድ ትንገረ አረ በእናትህ አንተ ንገረው ባንቺ ያምራል በባለቤቱ ንገረው በቃ ይኸውልህ ታክሲ ውስጥ ተቀምጠን ነው ማለት ነው ካጠገቤ የሆነ ሰውዬ ተቀምጧል ከዛ ረዳቱ ላይ በጣም ያፈጥም ረዳቱ በበቶ ቀርነት ያለ መጨረሻ ነው እስቲ በእናትህ እኔ አልነገርም እንዴ ታሪኬ ነኝ ባንቺ ያምራል ከዛ ቀርነት ብሎ ሸቶታል ምናምን ይላል ወደ እኔ እንደዚህ ምናምን ይዞርላል ማለት ነው ከዛ እኔ ደግሞ በቃ ተነስቶ እንዳይመታው ሽሜ ቁጭ ያሉት ማለት ነው አፍሮ ነገር ላችሁ የሆነ አርበኛ ነጭ ፀጉርና ላችሁ እኔ አላወራም እንዴ እኔ ቀልዱን አልናገረውም እንዴ አይ ባንቺ ያምራል ነገሩ በቃ የሆነ አርበኛ ነገር ነው የሚመስለው ጎፈሬ ምናምን ነገር አለው ካሁን ተነስቶ ጠበሰው በቃ ምናምን ነገር ሰሙን ያንበርስ ምናምን እናት ሲያስጠላ በእናት ዴ አልቀልድበት እኔ በቀልዴ አይ በባዶ ቤት እንዲሁ መጣሁ ነው እንደው አይቸገሩት ያዊ ኤቢ የሆነ ነገር አምጣልህ እስቲ አንተ ወይ ማይ እንዴ እንግዲህ እኮ ዝም ብለህ ትቀመጣለህ እንዴ ምን ሂድ እስቲ ዳቦ ነገር አምጣ አዎ ቶሎ በል እቲ ያዊ አይቸገሩ ጨዋታው ራሱ እኮ ማርኮ ነው አይጨነቁ ያዊ ምን ዳቦ እኮ አልቆ አይደል እንዴ የለም ዳቦ እሺ ጉሮሮ እንኳን አበስ ያርገስ ውሃ አምጣለት እስቲ እንደው እቲ ያዊ እኔ እኮ እርሶ እኮ ጨዋታው እኮ ናፍቆኝ እኮ ነው የመጡት ምግብ አይደለም ውሃ ሳምንት አይደል እንዴ ከጠፋ ለዛ አንተ ደግሞ እና እንግዳ መጥቶ በባዶ ሄዳል እንዴ ምን ላድርግ እሺ ለስላሳም ቢሆን አምጣሽ የቀራቸውን ደግሞ መልሶ ለያዘው ያሉ ሄዳ በሳ ሸምስ አቡሽ ሰላም ለስላሳ ስጠኝ እስቲ መጥቶብን አስብ መቅዲ ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣው እንዲህ ከቀመስኩ 24 ሰዓት ሊሆን ወይኔ ጉዴ ፈላ ነጹዬ እኔ እኮ በዚህ ሰዓት ሌላ ነገር ስታረጊ እኮ ነው ማቅሽ አንቺ ጭራሽ ቡናም ተውሽ አይ ብዙ አትገረሚ መቅዲ እዛ ጋር ውሃ በጆግ ያረክሽልሽ እና አይ ምንም ልጠጭ ነው አይ ለዋኙበት ነው አንቺ ልትፈርሽ እንዴ እንዴ ማገናዘብ የሚያቀትሽ ምን ማለት ነው ምን ነው እና የሆነ ልብስ አንዲዝ ነው የምንሆነው ጆጎስ አባ ሰላም ነው እንደነ ሰላም ነው አለን እኔ የምለው መሬት የሚሸጥ አለ ሲባል ሰምቼ አሪፍ ቦታል ትገዛለህ ታያል አያቴ ኖርባን ነበር ባፊት ጠጋስት ጠቆር ሁሉም ጥቁር ነው ባደም ጠቆሩ እቱ ነው ኩሽናቸው ነበር ባፊት ጠጋስት እዚህ ጋር እሱ ሻንተረሩ ወንዝ ነበር ባፊት አያቴ ልብሳቸውን የሚያጡት እዚህ ነበር ጠጋስት ሰፊ ማረት መንግስት ወርሶ አረባክ እግዚአብሔር እንትን አያቴ ብድር ነበረበት መሰለኝ ወሰዱ ጠጋስት እዚህ ጋር አሪፍ ቦታ አለ ትከራያል ልጆች አሉ ሜዳ ይችላሉ ልጆች ወደኋላ እንዳይሄዱ ወደኋላ አካባቢ ወደዚህ እንዳይመጡ ምን አለ እንስሳ አለ አውሬ አለ ጅብ ምናምን አለ ይጠንቀቁ እናት ትገዛ አልጋዝም ምን ፈልገህ ጠቆረ አልጋዝም ማሬት ጠቆረ አለ ያለነ ፋለከው አለ እዚህ ውስጥ ማናፋሻ ያለው ቀላ ያለ እዚህ ውስጥ ትገዛ አረ አልጋዝም ተባለ አንተ ምን ፈልገህ ምንም እዚህ ውስጥ ደን ጥበቃል ደን ትሰራለህ እዚህ ውስጥ አይ ራስ ጠብቀው እኔ ዛሬ አቀማመጥ አይብ አንተ አታብርም ምን ታሳቀቀለሽ ፋስ ነውር ነገር ነው እንዴ ምን አባቶች አንቺ ስታንዘርጭ አይደለም ታድሩ ይሄው
እና ምን እንደዛ ኮንማ እኔ በጣም ጨቆይ ነበር ልብሳ ዩቲዩበር አባቴ ዩቲዩብ ላይ እንዳንተ መከታተሉ የለም አርናቂሽ ነኝ መጣ አንተን ፎቶዎች በጣም ወደስ አዎ ዛሬ ቀለል ያለሽ ፎቶ ነው የፈለኩት ጉርድ ፎቶ አዎ በቃ ለመታወቂያ አይ ሬዲ ነህ አይደል አዎ እንዴ ይሄ እኮ ለተምብኔል እኮ ነው ይኸውልህ ጆሮን ቀጥ አደርጋለህ ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ ኦኬ ኖ ጀስት ኖርማል ሆኜ ማለት ነው ካሜራውን እያየህ ቀጥታ እንደዚህ አየ በቃ አየ ግብሽ እንዴ ምንድነው ይሄ ምንድነው ይሄ እነዚህ ምንድነው ይሄ ለምንድን ነው ባል እናንተ ወይ የመታወቂያ አይደል እንዳልከኝ ቀጥበል እንደዚህ ቀጥበል እስቲ ኧረ ችግር የለውም በቃ እኮ ገባኝ ጀስት ኖርማል እንደዚህ ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት ጀመር ከዚህ በላይ ነው ከዚህ ወደ ላይ ነው የፈለኩት አየ ግቢልኝ በቃ ምንድነው ሻውኔ ነጽዬ የኔ ደግ ጓደኛ አውቃለሁ ከ5 ወር በፊት ያበደርሽኝ ብር 10000 ብር እመልስልሻለሁ እያልኩ እንዴ ምን ችግር አለ አሁን እንደውም ቦነስ ገብቶልሽ የለ ትሰጪኛለሽ ኧረ አይደለም እኮ ከነ ቦነሱ ከጓደኞቼ ጋር በርቸርቸስ አልነበትና እመልስልሻለሁ እያልኩ አንቺ ደግነት ደግሞ እኮ አውቃለሁ ችግር የለውም ችግር የለውም ወይኔ በስመ አብ ችግር የለም እኔ አንቺ ደግነት እኔ ይለይብኛል ይሄ ሁሉ ወር ስላልሽኝ ቀርቶ ችግር የለውም ምን አይነት ሰው ነሽ አንቺ ችግር የለውም የዛሬ 9 ወር ተመልሽልኛል ችግር የለውም የሁለት ወር ከ15 ቀን ብቻ ይመልሳል ችግር የለም ትመልሻለሽ ብሩን እኮ ትመልሻለሽ ችግር የለም አጤል ነው ይሄ አጥሬ ስር ምን አባቱ ይሰጥ አጥሬ ስር ምን አባ ያረከ ቆሻሻውጡ የምን አባ ቆሻሻውጡ ነው ምን አባ ነው የምታስቀምጠው አባ በማዳን ያለ ባዛበ ባጋርበ አባ ቆሻሻ ሰርተኛ ነኝ ግቢ ውስጥ ቆሻሻ ካለ ያየው የምን አባ ነው ቆሻሻ የምትው በቀዳዳ ነው እንዴ እውነቱን ካልነገርከኝ ልገላለሁ እውነቱን ፍቅር ጋር ነው የመጣው ምን ልታረግ ጠቅጠቅ ማለት ምንድነው ልፋት አንተ ከመፈጸም በፊት እኔ ህይወትን ፍጽም ስሚ ቅመም አበራና አበራሽ እኮ ልጅ ወለዱና የልጁን ስም ማንም በለው እያሉ ነው ማን ይበሉት አበራና አበራሽ ቦጋሌ በሉታ ሰላም እናት ሙዚቀኛ ነኝና ድምጼን ሬት እንድታረግልኝ ነበር ይሄ ድምጽ ከቅጥነት ጋር አንቆ እንዳይጋልህ ትቱ በረደኝ በቀን በፀሐዩማ ከበረደ ታይፎይድ ነው ያዘ ሄደ ታከምሽ ችጋራ ምን ይሁን ብለሽ ነው እዚህ ጋር መተሸቆምሽው በቃ እኔ ጎመን መብላት ሰለቸኝ እሸቱ ጎመን ያሳድጋል ሲል ስለሰማክ ብቻ ቁርስ ምሳ እራት ጎመን እንዴ አሁን እንዳልክ ነው እንደ ፈለጋችሁ ማስማ ናቲ ምን ሆነ ነው ማታ በርግዳ ይገባው እንዴ ኧረ በእናትሽ ደረቅ እንጀራ ገዝቼ ሌቦች ሲከተሉኝ እዛው ደረቁን አልበላሁትም ተናድጄ እኮ ነው አሪፍ ምኑ ወጡን ቆጣውልሻ ጀመር አስጀምሬዋለሁ ጀምር ቲሽ ባትሪ ዘጋ በእናት የምር ቻርጅ አድርገው ነው እንመለስ አዎ እኔ እንደ ጓደኝነቴ ማዘርም አደራ ብላኛለች በቃ ከዚህ ልጅ ጋር ያለህ ነገር አቁም ምንም አትጠቅምም በቃ አንተ ሴት ነው ቶሌላ እንዴ ይኸውልህ አፋጣም ነግሬሃለሁ አፋጣም የኔ ቆንጆ ወይ እንዴት እኔ ማዘርን አደራማ አልበላም አለልሽ ሁሉ ሰላም ኤቢት ራሱን አቀብለኝ ወይ አይ እዚህ ጎረቤት ምን እንጫጫሉ ዝም ብለው ሻወሩ ዝጋው እንደገና ደግሞ ፎጣውን ወፍጫት ያመሸልደች ማዘር አደራ ብላኛለች ሴትዮ ወደ በቂ ሰበብ እንዳትሆኝ ዛሬ ሄሎ ወይ ምን ጸጥ አለ እኮ እኔ ምንም አይኩ ዶክተር አብይ ግን ዶክተር ነው እንዴ ምን ነው አይ ደሞዝ ጨመርልኝ እንዳይልኩ ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ ምን ነው አይ ሄደን እንድንጠባ ነበር ሄደን እንጥባ እንዴ እናትስ ደግሞ ምንድነው የምትለኝ ቆይ ምንድነው ምን ታርግሽ ሴትዮ ወልዳ ባልሰጠች ገባ አይጠጋህም እና እኔ መወቀስ አለብኝ ማለት ነው እሺ እሺ እህትስ ደግሞ ወይኔ ወንድሜ ከሳ ጠቆረ ገረጣ
እና ወስዶ ይቀልቡን ከፈለጉ የሚታያቸውን ተናገሩ። እውነት ነው ገርጥቻለሁ። አጥንቴ ፈቷል። ምን ያርጉ? አባትስ ዝም በል በቃ ዝም በል እንደዚህ ነው። አዲስ ጎጆ አዲስ ቤት ሰሪዎች ነን። አባት ያላችሁ ተሰጣችሁ ጫፋችሁን ያላችሁ ህይወት ከአንድ ጊዜ በላይ ቻንስ አትሰጥም። ተጠቀምበትና አምልጥ። ከዚህ ነው አትንከፍ። ምንም የሚያስፈራ ነገር የለም። በጣም ወንድ አሪፍ ነህ አንተ አይደል? ምንድን ታላክ ምን እንዳታውቅ ምን ልትሆን ነው? ስማ በአንቺ ቤት እኔን መጉዳትሽ ነው ለእኔ ይፈጣል ሎተሪ ወንድ አታውቅም ማለት ነው። ሌብዬ ሌቡካ ሌብዬ ሌብነት ከሲኦል አውጥተህ ላከኝ ወደ ገነት የኔ ጌታ። የኔ ጌታ መሞት የለብህም። ከምላስሽ ቀድሞ ስለቱ ስለገደለኝ ደበረሽ? ኧረ ምንም ሰው ያለ ወይኔ ምንድነው አንተ ተከዘይ ቆምከው? ሰላም አይደለም እንዴ? አባዬ መሽኛውን ምች መቶት ሆስፒታል ሄዷል። መሽኛውን ምች መቶት? ምን ነው ማታ በሰላም ሰላም አልነበር እንዴ? እንዴት አወቁ እርሱ? ወደዛ ወሬውን ተሆነ ምን ተባሉ ታዲያ? የባሰ ነገር ከመጣ ይቆረጣል ተብሏል። ይቆረጣል? የሳሚናት የሳሚናት ጉድ ነው ዘንድሮ። አቤት ቀይ ናት። ወደ አራሳ ቁጭ ብሎ ማለት ነው እንደ ሰራሽ። ሄሎ ምንድነው ደግሞ አሙራ እንዳያነሳይሽ ቀይ በቀይ ብራብራ አየሁሽ እኮ። አቤት አቋም ሰሚ እንትን ምንድነው ኮሪደር ይመስል ምንድነው በየቦታው ቆይ ምገቢው ገጠር ከተማ ምናምን ከኔ ጋር ነው አባት ወላካሎ እስኪ ቁሚና ኤልዲ ላይ ተንጠብጥበብሻ ወይ ወግ ብልጭ ወዳው ካልሽ ደመቀች እንዳይልሽ እንጂ ንቃት መሆኑ ነው የምትዘጊው። መናናቅ ነው። ምንድነው ችግር? ከኔ ጋር ነው ትንታው? ቆይ አንዴ አንተ አይደል ሊሞራው? ቆይ አልዘጋው መልሼ ደውል እንዳትዘጋው። ቆይ ማናት? ምንድነው? እኔ መስሎኝ ነው። በግድ ነው ለከፋ ነው። የወንዶች ጥቃት ይቁም እንዴ? የኔ ቆንጆ ይልኛ የጠየቁን ነገር ሳታደርግልኝ የኔ ቆንጆ የኔ እናት አለ እንዴ? ይሄው ላንቺ አይደል እንዴ መጥቶ ያልሽኝ አይፎን 16 ፕሮ ማክስ ቂስ ይዤልሽ መጥቶ ይሄ ወይኔ ግዲ እኔ ግዲ ልቤ ነው በመኝ በተንፈሳቀቀኝ ወይ ወይኔ ግዲ አይፎን 16 ፕሮ ማክስ ላቤን ጠፋ አድርጌ ነው ይዤልሽ እናት የኔ ማት በጣም ነው ማመሰግነው ለጓደኛዬ ላሳየው አንዴ ማግጆ አዲስ ስልክ ባልሆነ እስቲ ሲያሰኝ ምን ነው ቆይሽኛው አይፎን 16 ፕሮ ማክስ ቦይፍሬንድ ይገዛል። አረጋኝ 16 አይመስልም ማለት እንጃ። አይ ግን ደውልበት እንደ አይፎን ነው ትቀልዳለህ እንዴ? ከስቶሩ ከአፕል ስቶር አንቺ አይፎን አናውቅም ልኝ እሱ ቆይ ይገዛልኝ አፕል ስቶር አሜሪካ ሄዶ ነው የገዛው እንዴ? አይፎን ነው ያለሽ አንቺ? አይፎን እንደዛው የለበትም እንዴ? አይፎን እንደዚህ አይጮህ። እኔ ለአይፎን ብላ ቂቤ ተቀባ አይፎን ሰጥቷል።
ረፊ ቆይ እንደምታስበው አይደለም አስረዳ ችግር የለም ጀበናውን ስጠኝና ታስረዳኛለህ እኮ እንደዛ ወይ ጉዴ ወይ አራ አታ ወይ እሺ ማዘር ልጆትን ገለውታል አዎ ገድየው ለምን ገደሉ በመጣብኝ ገደልኩት ወይኔ ምንም አትበለኝ በእናትህ በቃ አላወራም እርሜን ብቶ በቃ አላይም ብዬ ከዛ እርሜን ባይ ኦላላውን በረኛ ነው ወይስ ጥበቃ ነው ኳሷ ስትመጣ ነይ ግቢ ብሎ ያስገባታል እንዴ ኦላላ ኦናና ያው ነው ላና ለናስ 3 ጎል ሙሉ እንዴት በበረኛ ስተት ይገባል እኮ ነው በጣም ያቃጠለኝ አንቺ የአምናውን ጨዋታ ነው እንደያየሽው ነው የቡናና እንትን ምናምን ጨዋታ ነው ያየሽው ምንድነው የምትለው 1-0 እንዴት ተሸነፉት ያው ነው በእናትህ ተቃጠይ እኮ ነው ኧረ ተወኝ ሃይላንድ አሁን ያ ኳስ የሚሳት ነው ወይ ሃይላንድ ምን ሆኖ ነው ቆይ በእናትህ ማን ሃይላንድ ዳሽቦርድ ነው እንዴ አባቴ እንብላ አፈር ደቼ ብላና በቃኝ በል የተባረከ ይሁን በል ያው ትነሳና እግርን ነው የሚሰብረው የተባረከ ይሁን አባቴ ቢ የተባረከ ይሁን ማለት እኮ ከልብ አይደል እሷንማ ብታጎርሰኝ ወረስካት አይስማማ